ተወዳጆች እንዴት ናችሁ? ወንድማችሁ አዳነ ነኝ። ዛሬ ቃል ይዤ በጠዋት ቁጭ ብያለሁ ፊታችሁ። ስሙ ብሩክ ይሁን። መንፈስ ቅዱስ ይህን ቃል ይባርክልን። እናንተም እንደሚገባ ስሙ፣ እኔም እንደሚገባ ልናገር። መንፈስ ቅዱስ ጉባኤውን ይችን ቃል ባርክልኝ። ፈጣሪ አምላኬ፣ አዳኜ፣ አጽናኜ፣ አስታውሰኝ። ሁሉን ነገር የምታስታውስ ወደ እውነት ሁሉ ምራኝ። አሜን። ዛሬ እግዚአብሔር አንድ ነገር ያስተማረኛልና ይህን እንደ ወንድማዊ ምክር ነው የማቀርብላችሁ። ምንድን ነው መሰላችሁ? መጽሐፍ ሲናገር በምሳሌ 3:3 ላይ እውነትና ምሕረት ከአንተ አይራቁ ይላል። እውነትና ምሕረት ከአንተ አይራቁ፣ በልብህ ጽላት ጻፋቸው፣ በአንገት ላይ እሰራቸው ይላል። በአንገት ላይ እሰራቸው፣ በልብህ ጽላት ጻፋቸው። ምን? እውነትና ምሕረት። ስለዚህ ሁልጊዜ መመላለስ ያለብን በእውነትና በምሕረት ነው። እውነተኛ መሆን አለብን፣ መሐሪ ደግሞ መሆን አለብን። ለምን መሰላችሁ? እኛ ምሕረትን የተቀበልን ሰዎች ነን። ምሕረት የተቀበለ ሰው በምሕረት ሊመላለስ ግድ ይለዋል። በያዕቆብ መጽሐፍ ላይ እንደዚህ ይላል። ያዕቆብ 2:12 ላይ በነፃነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲህ ተናገሩ፣ እንዲህም አድርጉ። ምሕረትን ለማያደርግ ምሕረት የሌለበት ፍርድ ይሆናልና ምሕረትም በፍርድ ላይ ይመካል ይላል። በነፃነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች ምን ማለት ነው ወገኖች? እኔና እናንተ ነፃ የወጣ ነው የነፃነትን ሕግ የተቀበለ። የነፃነት ሕግ ማለት ጸጋ ማለት ነው። በጸጋ ነው ነፃ የወጣ ነው። የነፃነት ሕግ ነው እኔ እናንተን ምሕረት እንድናገኝ ያደረገልን። ስለዚህ ልክ ይህንን እንደተቀበሉ ሰዎች ስትኖሩ ከዚህ በኋላ በማንኛውም ጉዳይ ሰዎች ላይ ምሕረት አድርጉ ነው የሚለው። በእውነት ሂዱ፣ ምሕረትን አድርጉ፣ እውነትን ተቀበሉ ነው። ምሳሌ ልስጣችሁ። እውነት ምን ማለት ነው? ምሕረት ምን ማለት ነው? ጽድቅ ምን ማለት ነው? ፍርድ ምን ማለት ነው? ጀጅመንት። ጸጋ ምን ማለት ነው? አሁን እነዚህ 4 ነገሮችን በትክክል እንያቸው። ጸጋ፣ ምሕረት፣ እውነት፣ ፍርድ። በእውነት ካየነው ሁላችንም የሚገባንን ነገር አላገኘንም፣ የማይገባንን ያገኘነው። ምሕረት አይገባንም ነበረ፣ ምክንያቱም ስራችን አስቸጋሪ ነው። የሰው ልጆች ሁሉ ከእግዚአብሔር ክብር የጎደለን ኃጢአትን የምንሰራ ነበርን። ስለዚህ ምሕረት የተሰጠን የተማርነው በእውነት የሚገባን የነበረው ሞት ነው። በእውነት የሚገባን ነገር ያኛው ነው። ያ ሲገባን ምን ተሰጠን? የማይገባን ምሕረት ተሰጠን። ጸጋ ደግሞ የማይገባን ነገር ነው። ጸጋ ማለት ያልሰራንበትን የማይገባንን የተሰጠን። እውነቱ አይገባንም፣ የማይገባንን ተሰጠን። ጸጋም የማይገባንን የተሰጠን፣ ምሕረትም የማይገባንን የተሰጠን። እውነትና ፍርድ ግን እውነተኛ ፍርድ የሚገባን ፍርድን ማድረግ አለብን። እውነትና ፍርድ ተደርጎብን በመሃል ኢየሱስ ስለገባ የማይገባንን ጽድቅና ምሕረት አገኘን። ስለዚህ በነፃነት ሕግ የምትመላለሱ ሰዎች እናንተ፣ እኛ ጸጋን የተቀበልን ሰዎች ከዚህ በኋላ በማንኛውም ጉዳይ ሰዎች ላይ ፍርድ ማድረግ የለብንም። ፍርድ አታድርጉ፣ ምክንያቱም ምሕረትን ለማያደርግ ምሕረት የሌለበት ፍርድ ይሆናልና። አሁን እኔና እናንተ ያገኘነው ፍርድ ነበረ፣ ሞት ተፈረደብን። ግን እኛ ላይ የተፈረደው ፍርድ ምን አለው ከጎኑ? ኢየሱስ ስላለ ምሕረትን ነው ለእኛ ያስመጣልን ያስገኘልን። ስለዚህ አሁን እኛ ግን ዝም ብለን የምንፈርድ ምሕረት ማናረግ ከሆነ ከመሃል ኢየሱስን እናስወጣለን። ስለዚህ እኛ ላይ ምን ይሆናል? ምሕረት የሌለበት ፍርድ ይሆንብናል። ስለዚህ ፍርድን ማድረግ በሰው ላይ አይቻልም። ድንቅ ነገር ነው የሆነው። 2 የማይገናኙ ነገሮች ናቸው እኮ የተገናኙት። ምሕረትና ጸጋ ወይም ምሕረትና እውነት ሊስማሙ የማይችሉ ነገሮች ናቸው። ምሕረት እኮ ማለት አንድ ሰው ያደረገውን ነገር መተው ነው። እውነት ግን ላደረገው ነገር ፍርድ መስጠት ነው። ግን ይህን ነገር አልሆነም። ለምን? በመሃል ኢየሱስ ስለገባ። ስለዚህ ከዚህ በኋላ እኛም እውነትንም ብናቅ ሁልጊዜ በምሕረት ነው መመላለስ ያለብን። ኢየሱስ ክርስቶስ እውነትና ጸጋን ተሞልቶ መጣ ይላል። እውነትና ጸጋ ሁለቱም የማይገናኙ ነገሮች ናቸው። ሁለቱም የማይገናኙ ሊቀራረቡ የማይችሉ ነገሮች
ጸጋ እኮ ማለት የማይገባህን መስጠት ማለት ነው። እውነት ደግሞ የሚገባህን መስጠት ነው። የማይገባህን መስጠትና የሚገባህን መስጠት እንዴት አብረው ሊሄዱ ይችላሉ? የማይገናኙ ነገሮች በኢየሱስ ላይ ተገናኙ። ሁለቱን ሙሉ አድርጎ ይዞ መጣ። ፍርድና እውነትን አንድ አድርጎ ይዞ መጣ። እውነትና ምህረትን አገናኝቶ መጣ። ሃሌሉያ። ዘማሪዋ እንደዚህ ብላለች፣ አንድ ላይ ተስማሙ እውነትና ምህረት፣ እውነትና ምህረት መግባትም ተቻለ እግዚአብሔር ያለበት፣ ጻድቅ ፈራጅ ሲሆን እንከን የሌለበት፣ አልፈረደብንም ምህረቱ አየሎበት። ለዚህ ነው ያዕቆብ እንደዚህ ያለው፣ በነጻነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲህ ተናገሩ እንዲህም አድርጉ። ምህረትን ለማያደርግ ምህረት የሌለበት ፍርድ ይሆናልና ምህረትን በፍርድ ላይ ይመካል። በቃ ምንም። ስለዚህ እኛ ሌላ ሰው ላይ መፍረድ አንችልም። ለምክንያቱም እኛ የማይገባንን ነው ያገኘ ነው። ምህረት አይገባንም ነበር፣ በኢየሱስ ክርስቶስ አገኘን። ጸጋ አይገባንም፣ ምክንያቱም ጸጋ ማለት ያልሰራኸውን መስጠት ነው። ፍርድ ማለት የሰራኸውን ማድረግ ሲገባም የሰራነውን መስጠት ሲገባን፣ እግዚአብሔር ግን ምህረት ሰጠን። ጸጋ ደግሞ ያልሰራኸውን እንድትወስድ፣ ሌላ ሰው የሰራውን እንድትወስድ አደረገ። ስለዚህ እኛም በእውነት መሄድ አለብን፣ ግን ሁልጊዜ መራመድ ያለብን በምህረት ነው። ምህረት እንዳገኘ ምህረት እንደተቀበለ ሰው። ለዚህ ነው ምህረትና እውነት ከአንተ አይራቁ፣ አንገት ላይ እሰራቸው፣ በልብ ጽላት ጻፋቸው፣ ምሳሌ ላይ የተጻፈው። ከዛም ደግሞ እንደዚህ ይላል፣ በእውነትና በምህረት ኃጢአት ትሰረያለች። በእውነትና በምህረት ነው። በቃ አዎ አይገባኝም ነበር። የማይገባኝን ምን አገኘሁኝ? ጽድቅ አገኘሁኝ፣ ጸጋ ሰጠኝ። አይገባኝም ነበረ። አዎ ምን አገኘሁኝ? ፍርዱን ሳይሆን ምንን አገኘሁኝ? ጀጅመንትን ሳይሆን መርሲን አገኘሁ፣ ምህረትን አገኘሁ። ሁለቱም የማይገባኝን ነው። ምህረትም አይገባኝም፣ ጸጋም አይገባኝም። ግን ኢየሱስ ስለገባ ሁለቱን ስላስማማ የማይገናኙ ነገሮችን ስላገናኘ በዛ ነው በነፃነት ሕግ የምትኖሩ። በነፃነት ሕግ ነው እኛ የምንኖረው፣ በጸጋ ማለት ነው። የነፃነት ሕግ እንደዚህ ይላል፣ በነፃነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው። እኛ ፍርድን የተቀበልነው ነፃ የወጣ ነው። ይሄ በነፃነት ሕግ ኢየሱስ በገባበት ኢየሱስ ላይ በተፈረደው ፍርድን ያመለጥ ነው። የማይገባንን ሞት ሲገባን ምህረት ያገኘ ነው። የማይገባንን ኃጢአት ሊሰጠን ሲገባን ጽድቅን ያገኘ ነው። ጸጋ የተሰጠን ማለት ነው። ስለዚህ ሁልጊዜ ስንመላለስ በምህረትና በእውነት ነው መሆን ያለበት። ሁለቱን ሊስማሙ የማይችሉትን ጸጋና እውነትም ሊስማሙ የማይችሉትን እንደዚህ ሁሉ ያዋሃደ መስቀል ላይ ኢየሱስ ጣልቃ እየገባ የማይገባንን ምህረት፣ ኢየሱስ ጣልቃ እየገባ የማይገባንን ጸጋ፣ ኢየሱስ ጣልቃ እየገባ ፍርድን ወሰደልን። ሃሌሉያ። እውነት ይህ ነው። ተቀበሉ። ሁል ጊዜ ስትመላለሱ ምህረትን ለማያደርግ ምህረት የሌለበት ፍርድ ይሆናልና ምህረትን በፍርድ ላይ ይመካል። አለበለዚያ እናንተ ምህረት ማታደርጉ ከሆነ ከእናንተ ውስጥ ምህረት ከወጣ ፍርድ ብቻ ነው የሚቀርባችሁ። ፍርድ ከቀረባችሁ ምን ትሆናላችሁ? ምክንያቱም ሟች ነን ሁላችንም። ዛሬም ቢሆን እግዚአብሔር ፊት የሚያቆመን ጸጋው፣ ምህረቱ፣ ፍርዱን ኢየሱስ መውሰዱ፣ እውነቱን እሱ መውሰዱ ነው። ሃሌሉያ። ስለዚህ ሁል ጊዜ በምህረት ተመላለሱ። እንደዚህ የምትናገሩ እንደዚህ የምታደርጉ ሁኑ ነው የሚለው። በቃ ኑሯችን ሁሉ መማር፣ ለሰዎች ጸጋ መስጠት። የዛኔ እናሸንፋለን፣ እኔነትን እንገላለን። ሃሌሉያ። ተባረኩ። ኢየሱስ ጌታ ነው። ወዳችኋለሁ። ብቅ እያልኩ አካፍላችኋለሁ። ሻሎም ወንድሜ። ሃሌሉያ።